ሰላም ሰላም እንዴት ናችሁ? ደህና ናችሁ ወይ? ውድ ቤተሰቦቻችን ሁሉ ሰላም ሁሉ አማን። እግዚአብሔር ይመስገን በጣም ደህና ነን። በጣም ከረጅም ጊዜ በኋላ በአዲስ ቪዲዮ መተናል። ስለዚህ ይሄንን ቪዲዮ ዛሬ በደንብ ላይክ እንድታደርጉልኝ እፈልጋለሁ። ምክንያቱም ቪዲዮ ከሰራሁኝ በጣም ቆይቻለሁ። ብዙ ምክንያቶች ነበሩኝ፣ ብዙ ያልተመቻቹ ነገሮች ገጥሞኝ ስለነበር ነው። በዚሁ አጋጣሚ የምታዩ አጠቃላይ በተቻላችሁ አቅም ቪዲዮ ላይክ እያደረጋችሁ ብታልፉ እንዲሁም ደግሞ ኮሜንታችሁን አስተያየት ቦክሱ ላይ እንድትሰጡኝ ስል በአክብሮት እጠይቃለሁ። በጣም ቆይቼ ስለመጣሁ እባካችሁ ላይክ አድርጉልኝ። እንዲሁም ደግሞ ለዚህ ቻናል አዲስ የሆናችሁ በአጠቃላይ ይሄ ቻናል ገና ለማደግ ድክ ያለ ቻናል ነው። ፕሊስ እባካችሁ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ለወዳጅ ለዘመዶቻችሁ ሼር እንድታደርጉልኝ ስል በአክብሮት እጠይቃለሁ። እኔ እጅግ በጣም ስለሚያስፈልገኝ ነው። አመሰግናለሁ። ዛሬ ደግሞ የምንሰራው የሚቀባ ቸኮሌት ልክ እንደ ኑቴላ ያለ ቸኮሌት ነው የምንሰራው። በጣም ቀላል በሆነ መልኩ በጣም ቀላል በሆነ መንገድ እናዘጋጃለን ማለት ነው። ይሄን የማዘጋጅበትን ሂደት ተከትላችሁ ካዘጋጃችሁ እጅግ በጣም ጣፋጭ ቆንጆ ለልጆች ለትምህርት ቤት የሚሆን እንዲሁም ለተለያየ ለመክሰስ ላይ የሚበላ እየተቀባ ቁርስ ላይ የሚበላ ሊሆን የሚችል ቸኮሌት ነው። ሁላችሁም አይታችሁ እንደምትጠቀሙበት ተስፋ አደርጋለሁ። ወደ ቪዲዮ የምንጠቀማቸው ግብአቶች ይሄ ቫኒላ አለ እዚህ ጋር ዋናው ግብአታችን ካካኦ ፓውደር አለ። ይሄ የተለያዩ ቦታዎች ላይ ይሸጣል። እንደየምንኖርበት አካባቢው ቦታው ሊለያይ ይችላል። እዚህ ጋር ደግሞ የተፈጨ ስኳር አለን። እዚህ ጋር ደግሞ የበቆሎ ዱቄት አለን። ስኳር ምናልባት ካነሰን እዚህ ጋር ማዘጋጅተናል ማለት ነው። ዛሬ እኔ የምሰራው ይሄንን ቸኮሌት ዛሬ እኔ የማዘጋጀው በውሃ ነው። የሁላችንም እንደምንፈልገው አድርገን በፈለግነው ሁላችንም እንደምንፈልገው አድርገን በፈለግነው መንገድ ማዘጋጀት እንችላለን። እኔ ግን ዛሬ ማዘጋጀው በውሃ ነው። በወተትም ይዘጋጃል። ከፈለጋችሁ በወተትም የሚዘጋጀውን በሌላ ጊዜ መስራት እችላለሁ። ወደ ቪዲዮ እንሂድ። እዚህ ጋር ያዘጋጀነው ፓውደር አለ። መጀመሪያ እሱን እንጨምረዋለን። ካካኦ ፓውደሩን በዚህ አንድ ነው። ካካኦ የሚሆን የበቆሎ ዱቄት እንጨምራለን ማለት ነው። ይሄ የበቆሎ ዱቄት የሚረዳን አንደኛ እንዲወፍርልን ያደርገናል፣ ይወፍርልናል ይሄ ነገር ማለት ነው። እዚህ ጋር ደግሞ ባርኪዬ ተፈጭቶ የተዘጋጀ ስኳር አለን። ስኳራችንን እንጨምራለን። እዚህ ጋርም ደግሞ ካስፈለገ ኮረት ያዘጋጀነው ሌላ ስኳር አለ ማለት ነው። ከዛ እዚህ ጋር መሬት ላይ የምናማስልበት ምክንያት እንዳይጓጉልብን ነው ማለት ነው። ያምራላ። ዋናችሁ ለዚህ ቻናል አዲስ የሆናችሁ እንደምንም ይሄንን ቻናል 1000 አስገቡልን። ሸማስል ዛሬ በጣም አካባቢያችን ላይ ያለውበት ቦታ ላይ ሙቀት አለ። ሰሞን የግንቦት ወርም ስለሆነ ኃይለኛ ሙቀት ነው ያለው። በዛ ምክንያት ደጅ ላይ ነው የምንሰራው ማለት ነው። ደጅ ላይ እንደዚህ አድርገን እንሰራለን። አያዛችን ውድ ቤተሰቦች ዳግም ደግሞ በድምጼ መጥቻለሁ። እስካሁን መቼም ላይክ፣ ሰብስክራይብ፣ ሼር እንዳደረጋችሁ ታላቅ እምነት አለኝ። እንደምታዩት ከዚህ በፊት ያለፈው ቪዲዮ በጣም ቪዲዮዎች ይቆራረጡብኝ ነበረ። ራሴ ነኝ የቀረጽኩ የምሰራው። ከዛ ውጪ ደግሞ እንደምታዩ ልጅ አለኝ። እግዚአብሔር ይመስገን በልጆች ተባርኬያለሁ። እሱን በየመሃሉ እየገባ ይረብሸኝ ስለነበር
ምናልባት የሱ ድምጽ ከረበሻችሁ፣ ሌላ ከጎረቤት የሚመጡ ድምጾች ከረበሻችሁ በጣም ይቅርታ ጠይቃለሁ። እንዲሁም ደግሞ ቪዲዮውን ስታዩት በትክክል ያልተስተካከለ ኳሊቲ ቆንጆ ያልሆነ ነገርም ካያችሁ ይቅርታ እየጠየቅኩኝ ይሄ ቢስተካከል ይሄ ቢሆን ብላችሁ ሀሳባችሁን እንድትሰጡኝ ከወዲሁ ጠይቃለሁ ማለት ነው። ለወዳጅ ለዘመድ ለሁሉም ለምታውቁት ሰው እንድታጋሩልኝ እየጠየቅኩኝ ከልጆች ጋር ነው ይሄንን ቪዲዮ እየሰራ ያለሁት። ከዚህ በፊትም ያልተመቸኝ ያው ልጆች እያሳደጉ ቪዲዮ መስራት አንዳንድ ነገር ማድረግ ትንሽ ከበድል ስለነበረ ነው። አሁንም እስኪ ልሞክር ብዬ ነው የመጣሁት። እዚህ ጋር እንደምታዩት ቸኮሌቱ ላይ ቫኒላ ልንጨምርበት ነው ማለት ነው። በነገራችን ላይ ከዚህ በፊት በጣም ተንተክትኳል፣ በደንብ ተማስሏል። እስኪወፍር ድረስ እንዲህ እስኪሆን ድረስ ሂደቶችን አልፏል ማለት ነው። ቪዲዮቹን አጠራጠር እያደረኩኝ ስለማቀርብላችሁ ነው። ስለዚህ አንድ ክዳን ቸኮሌት ይቅርታ ቫኒላ እንጨምርበትና እናማስለዋለን። ሊወርድ ሲል ነው እንደዚህ የሚጨመረው። ከዛ በኋላ ለትንሽ ደቂቃዎች ነው የሚንተከተከው ማለት ነው። እንደምታዩት ቸኮሌታችን ወፍሮልናል። ቆንጆ ውፍረት ላይ ሲሆን ለዳቦ ለመቀባት ወይም ደግሞ ሁላችሁም እንደሚመቻችሁ በየቤታችሁ እንደዚህ ቢሆን ብላችሁ እንደሚመቻችሁ አድርጋችሁ ማውረድ መጠቀም ትችላላችሁ ማለት ነው። እዚህ ጋር የቀመስኩት ነበር እጄ ላይ ጠብ አድርጌ ከዛ በኋላ ትንሽ እንዲዋሃድልኝ ከቫኒላው ጋር ያማሰልኩት ነበር። እንደምታዩት ውፍረቱን እንድታዩት ብዬ ነው እንደዚህ አድርጌ የነበረው። በጣም ቆንጆ ሆኖ ደርሶልናል። በዚህ አጋጣሚ ላይካችሁ ሼራችሁ አይነስብኝ ፕሊስ። 1000 ያስገቡኝ። 1000 ሰብስክራይበር ፈልጋለሁ እባካችሁ። ያላችሁት ደግሞ እናንተ ናችሁ። እንደምታዩት እዚህ ጋር ጠቆር ያለ ሽሮ መስሏል። ቸኮሌታችንን በነገራችን ላይ ቀነስ ባለ እሳት ነው የምናበስለው ማለት ነው። እኔ እንደውም መሀል ላይ እሳቱ ቀዝቀዝ ሲልብኝ እያልገበገብኩት ነበረ፣ ግን ካልቀዘቀዘባችሁ አለማርገብገብም ይቻላል። እዚህ ጋር እንደምታዩት ደርሷል። እንገለብጠው ነው። እስካሁን እያያችሁኝ ስለሆነ ቴንኪዩ በጣም። እስካሁን ደግሞ ካያችሁኝ ፕሊዝ ሰብስክራይብ ሳታደርጉ ባካችሁ እንዳትወጡ። የትኛውም ሀገር ላይ ያላችሁ ኢትዮጵያውያን፣ አረብ ሀገር ላይ ያላችሁ እናቶች፣ ለልጆቻችሁ ብላችሁ የተሰደዳችሁ ሁላችሁ እዚህ ጋር ከልጆች ጋር ነው እየሰራ ያለሁትና ባካችሁ ሰፖርት እንድታደርጉኝ እጠይቃለሁ። እዚህ ጋር ስትገለብጡት ብትችሉ ጠርሙስ በሆነ እቃ ብትገለብጡት ቆንጆ ነው። እኔ እንዳጋጣሚ ሆኖ ስለተሰበረብኝ ነው የቀነስኩት። ደግሞ ልጆቼ ከትምህርት ቤት መምጫቸው ስለደረሰ እነሱ የሚበሉትን ነው ማለት ነው። በጣም አመሰግናለሁ ስለተከታተላችሁኝ። ሁላችሁም ሰርታችሁ ሞክራችሁት አስተያየታችሁን እንድታሳውቁኝ ስል በትህትና ጠይቃለሁ። በጣም እወዳችኋለሁ። ደግሞ ስለተከታተላችሁኝ አመሰግናለሁ። እግዚአብሔር ያክብርልኝ። ሁላችሁም ጤናችሁ፣ ሰላማችሁ ብዝት ይበል ባይ